ሰላም እንዴት ናችሁ? ዛሬ ክፍል 5 የአማርኛ ፊደሎችን ከባለፈው የቀጠለ እየላችሁ መጥቻለሁ። በዚህ ክፍል 5 ደግሞ እነዚህን ፊደሎች የምናይ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ይህን ቪዲዮ እስከ መጨረሻው ካያችሁ ብዙ ነገር ታተርፉበታላችሁ፣ ፊደሎችንም ታውቃላችሁ ማለት ነው። ፊደል ካወቃችሁ ደግሞ ማንበብ መጻፍ ቀላሉ መንገድ ነው። ስለዚህ እስከ መጨረሻው ተከታተሉ። ቪዲዮ እንደርሳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከህፃን እስከ አዋቂ ድረስ ከየትኛውም ዓለም ሆናችሁ በያዛችሁ ስልክ በኦንላይን በሚመቻችሁ ሰዓት እና የሶሻል ሚዲያ አማራጭ እያስተማር እንገኛለን። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም በሌሎች እየገባችሁ እኛን ማናገር ትችላላችሁ ማለት ነው። ዛሬ ቀጥታ ወደ ትምህርታችን እንገባለን። እዚህ ጋር ነው የምንጀምረው። እዚህ ጋር ስንጀምር ደ ይላል። ይሄ ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ ደግሞ ድቃሏ ዷ ዷ። ኦኬ እዚህ ጋር ደግሞ ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ ከዛች ጋር ይቀርባል ጇ ጇ። ኦኬ እዚጋ ደግሞ ገ ጉ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ ጓ ጓ። ኦኬ እዚህ ጋር ደግሞ ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ ጧ ጧ ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ ጯ ጯ ጯ። ውድ ቤተሰቦቼ ለዛሬ እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍ ምርጥ አስተማሪ የሆኑ ቪዲዮችን ይዤላችሁ እመጣለሁ። ቪዲዮ እንደርሳችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ይህ ክፍል 5 በዚህ ተጠናቀቀ። ክፍል 6 ደግሞ ቀጣይ እየመጣለሁ። እስከዛው መልካም ጊዜ